ወርልድ ዎር 1 የመጀመሪያው የዓለም ጦርነት ወይንም ዘ ግሬት ዎር። ይህ ጦርነት ወደ 20 ሚሊዮን ሰው ያለቀበትና አሁን ባለው የኢንፍሌሽን ሬት ስንመታው በጊዜው ዓለም 4 ትሪሊዮን የአሜሪካ ዶላር የከሰረችበት ጦርነት ነው። ጦርነቱ በዋነኝነት በሁለት ትላልቅ ቡድኖች መካከል የተደረገ ሲሆን እነዚህም ሴንትራል ፓወርስ ጀርመን፣ ኦቶማን ተርክ ኢምፓየር እና አውስትሪዮ ሃንጋሪ ኢምፓየር እንዲሁም ዘ አላይድ ፓወርስ ብሪቴን፣ ፍራንስ፣ ዘ ራሽያን ኢምፓየር፣ ጃፓን እና ዩኤስኤ ነበሩ። በጦርነቱ እንደ አሸናፊ ሳይድ የሚወሰደው የና አሜሪካ ሳይድ ወይንም ዘ አላይድ ፓወርስ ሲሆኑ ከ1915 በኋላም ጣሊያን ጆይን አድርጋቸዋለች። ለጦርነቱ መነሳሳት ብዙ ምክንያቶች የነበሩ ሲሆን እነሱን ከማየታችን በፊት ቀጥታ ጦርነቱ እንዲጀመር ያደረገውን ነገር እኔ በጁን 28 1914 የአውስትሪዮ ሃንጋሪ ልዑል የሆነው አርክዲዩክ ፍራንስ ፈርዲናንድ በሰርቢያን የቴሮሪስት ግሩፕ ስፔሲፊካሊ ደግሞ ጋቭሪሎ ፕሪንሲፕ በተባለ ሰው ይገደላል። ይሄ አውስትሪዮ ሃንጋሪ ሰርቢያ ላይ በቀጥታ ጦርነቱ እንድታስጀምር ያደረገው ድርጊት ነበር። ከዚህም በመቀጠል ራሽያ ሰርቢያን ዲፌንድ ለማድረግ ጦርነቱን ተቀላቀለች። ጀርመን እና ዘ ኦቶማን ተርክ ኢምፓየር ደግሞ አውስትሪዮ ሃንጋሪን ደግፈው ገቡ። እንዲህ እያለ ፍራንስ እና ዩናይትድ ኪንግደም ደግሞ በራሽያ ሳይድ ተቀላቀሉ። በጦርነቱ መጀመሪያ ላይ አሜሪካና ቤልጂየምን የመሳሰሉት ሀገራት ኒውትራል ወይንም በሁለቱም ሳይድ ያልነበሩ ሲሆን ቀስ በቀስ ግን እየተቀላቀሉ መጡ። ለምሳሌ ኤፕሪል 4 1917 ላይ አሜሪካ ጀርመን ላይ ጦርነት በማወጅ በነዛ ሳይድ ገባች። ይሄም ጀርመን የአሜሪካ የባህር ኃይልና መርከቦቿ ላይ ጥቃት ማድረሷን ተከትሎ የመጣ ድርጊት ነበር። እንዲህ ያለ ጦርነቱ በጣም በብዙ ውስብስብ ታሪክ ውስጥ አልፎ የተጠናቀቀ ሲሆን ጦርነቱን ያነሳሱት ሌሎች ምክንያቶች የሚባሉትም የሀያላን ሀገራት የቅኝ ግዛት እልህና ፉክክር፣ የሚሊተሪ እድገታቸውና ቀደም ብለው የተፈጠሩ ግሩፖች ነበሩ። ለምሳሌ ጦርነቱ ከመጀመሩና የሁላ ታሪክ ከመፈጠሩ በፊት በ1882 ትሪፕል አላየንስ የተባለ ግሩፕ በጀርመን በአውስትሪዮ ሃንጋሪ ኢምፓየርና በጣሊያን የተፈጠረ ሲሆን ትሪፕል ኢንቴንት የተባለ ደግሞ በ1907 በብሪቴን በፍራንስና በራሽያን ኢምፓየር ተመስርቶ ነበር። እነዚህም ግሩፖች ከተመሰረቱ በኋላ እያንዳንዱ ሀገር በግሩፕ ውስጥ ያለውን ሀገር ዲፌንድ ያደርጋል ወይም ደግሞ ጦርነት ቢነሳ ለእገዛ ይቆማል ማለት ነበር።